ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ። ጠፍቻለሁ ሰሞኑን፣ አሁን ተመልሻለሁ በአዲስ ቪዲዮ ማለት ነው። ዛሬ እንግዲህ የመጣሁበት ቪዲዮ ምንድነው? በእርግጥ ይሄንን ሀሳብ ቲክቶክ ላይ ገልጬዋለሁ የተወሰነ ለማለት የምፈልጋቸውን ነገሮችና ያው ሀሳቤንም ሰፋ አድርጌ ለመናገር ወደዚህ መጣሁት። ስለ መዳሞቻችን ሰዎቻችን እየጮሁ ሲያናግሩን ስድብ አዘል ቁጣዎችን እኛም በሚናገሩ ሰዓት ምን አይነት አቀባበል ሊኖረን ይገባል በሚለው ጉዳይ ላይ ነው ላወራችሁ የመጣሁት ዛሬ ማለት ነው። ያው የኔን ሀሳብ እዛም ላይ ገልጫለሁ። ጥፋት ሳጠፋ የሆነ መጥፎ ነገር እንዳደረኩ ሲሰማኝ እውነት መጀመሪያ ወደ ፈጣሪ ነው የምጮው። በቃ ጌታ ሆይ የሆነ ነገር አርግ፣ አግዘኝ እባክህ ነው የምለው ማለት ነው። ከዛ በተረፈ ግን እነሱ ያው ሁሉም አረቦች ማለት በሚያስችል ደረጃ ይጮዋሉ፣ ይናገራሉ፣ ኃይለ ቃል ስድብ አዘል ጩኸቶችን ማለት ነውና ሁሉም እነሱ የሚጮውብን ነገር እውነተኛ ጥፋት ነው ወይ የሚለውን ራሳችሁ እንድትጠይቁና እንዳልሆነም ልነግራችሁ ነው። ማለት አንዳንዴ ይሄ ሰው የሚናገረን ነገር ሁሉ በቃ እኔ እንዲሆኜ ነው እንዲሆኑ ነው ካልን ራሳችንን አይምሮአችንን ነው መንጎዳውና ሁሉም ጥፋት የኛ አይደለም። አንዳንዴ እነሱ የሚውሉበትን ቦታ አናውቅም። ስራ ቦታቸው፣ መንገድ ላይ ብዙ ነገር ላይ የሚገጥማቸው ነገር አለ እና በዛ ሰዓት ላይ ከምን አንፃር እኛ ላይ እንደሚጮሁ እኛን እንደሚናገሩን አናውቅምና ሁሉም የኛ ጥፋት ነው ብለን አንቀበል። ለአይምሮአችንም ጥሩ ስላልሆነ ማለት ነው። የራሳቸው የግል ችግር ይኖርባቸዋል። ካያችሁ ደግሞ አረቦች ትዕግስት የላቸውም። በቃ መረጋጋት፣ ትዕግስት የሚባል ነገር አልተላበሱም። በቃ በመጫው በመሳደብ በመናገር ነው የሚያምኑትና ያ የነሱ ጉድለት ስለሆነ ሁሉም ነገር የኛ ጥፋት ነው ብለን እየወሰድን አይምሮአችንን እንዳናጨናንቅ ከራሳቸው ችግር ተነስተው ነው እንደዛ የሚጮሁትና ለሁላችሁም ይሄንን ማሳሰብ ፈልጋለሁ። ያ ሌላው ደግሞ እኔን ብዙ ጊዜ ትጠይቁኛላችሁ፣ በቃ እንዴት ነው እንደዚህ አይነት ቤት ያገኘሽው ትሉኛላችሁና እውነት ለመናገር ጉዞ ቀላል አይደለም። እዚህ አሁን ያለሁበት ቤት ለመድረስ ያለፍኳቸው ቤቶች፣ ያለፍኳቸው ጉዞዎች እንደው እንዲህ ነው ተብሎ የሚነገር አይደለም። ግን ያው ላይቭ ላይም ስገባ ትጠይቁኛላችሁ ምናምን። እኔ ያው በውጪ ነው የምሰራው፣ በውጪ አይዲ ማለት ነው። ኮንትራትም አይደለም፣ ጠፍቼም አይደለም። ለዛ ያው በውጪ በአይዲ ስትሰሩ የሆነ ነፃነትም አለው ከኮንትራትና ጠፍቶ ከመስራት ማለት ነውና ከዛ አንፃር ነው እንጂ እንደምታስቡት ሆኖ አይደለም። እና እናንተም አሁን ካላችሁበት ተቀይሮ መልካም ቤት እንዲገጥማችሁ ጥሩ ምኞቴ ነው። እና በዚህ አጋጣሚ ማለት የምፈልገው ያው እኔ ስንት ጊዜ ሆነሽ ትሉኛላችሁ። ኦልሞስት እኔ 6 አመት ሆኖኛል። ግን በዚህ 6 አመት ውስጥ ያው በሌላ ቪዲዮ መጣበታለሁ ሌላውን ታሪክ። ግን እንደው አሳስቤ ማልፈው ምንድነው ሁላችሁም ቶሎ ለመግባት ወስኑ። በቆያችሁ ቁጥር እድሜ ላይ እድሜ በተጨመረ ቁጥር ከአመት ላይ አመት በተጨመረ ቁጥር ሀሳባችሁ እየሰፋ የምታደርጉት ነገር እየሰፋ ከአቅማችሁ በላይ ይሆናልና ያኔ ደግሞ ለራሳችሁ የምትሰጡትን መልስ ተገቢ አይሆንም። እኔ በብዙ ነገር እቆጫለሁ።
እቆጫለሁ፣ አዝናለሁ በራሴ። በቃ እንደው ኤደን ይሄ ሁሉ አመት ባልተቀመጥኩ ብዬ የምቆጭበት ጊዜ አለ። እና ግን እግዚአብሔር ደግሞ መልካም ነው፣ ያው ለበጎ ያደርጋል ነገሮችን አይደል። እና ለእናንተ ማለት የምፈልገው በቃ ያላችሁን 2 አመት ጨርሳችሁ መመለስ። ምክንያቱም የ2 አመት ያስኩት ገንዘብ የሆነ ስራ ለመስራት ለመክፈት አይበቃኝም ምናምን ባላችሁ ቁጥር እዛ ኢትዮጵያ ያለው ነገር እየጨመረ ነው የሚሄደው። እና እንደው እቅዳችሁን አጭር አርጋችሁ ለራሳችሁ ደስተኛ ህይወት እንድትኖሩ የአጭር ጊዜ ፕላን ኖሯችሁ በቃ ኮንትራታችሁን እንደጨረሳችሁ ለመግባት ወስኑ ነው ምላችሁ እህቶቼ። ይሄ ነው ልላችሁ የምችለው። ምክንያቱም ከባድ ነው። በቃ እንደው የሚያየን በዙሪያችን ላይ ያለ ሰው ይሄን አመት ሰራች ምናምን ይላሉ እንጂ ነገሩን መሬት ወርዳችሁ ስታዩት እውነት እንደ አመታቱ ግዝፈት አይደለምና እህቶቼ እንድትነቁ ነው። እግዚአብሔር ለሁላችንም የሚያስፈልገን ነገር ይስጠን። የልባችንን መሻት ያውቃል። ከኛ በላይ ደግሞ ምን ለልጁ ምን እንደሚያስፈልግ የሚያውቅ አባት ነው ያለንና እግዚአብሔር ለሁላችንም የተሻለውን እንጀራ የተሻለውን ነገር ይስጠን። እኔንም በጸሎታችሁ አስቡኝ። እግዚአብሔር መድኃኔዓለም ሁላችንንም ያስበን ማለት ፈልጋለሁ። ይህን ቪዲዮ የምታዩ ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ፈልጋለሁ። አመሰግናለሁ።